ሰላም ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ተረፍ ይበልልኝና ሀገር ውስጥም ሀገር ውጭም ያላችሁ እህት ወንድሞቼ በያላችሁበት ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ሰላም ነው? አስናቁ ነኝ። እንግዲህ ደግሞ ዛሬ ደግሞ ይችን የምታምር ኢንቦክሲን የቁልፍ የጆሮ ጌጣጌጦች ይኸው የጆሮ ጌጣጌጦች የሚያማምሩ የበክላ የፀጉር ማስያዣ ማለት ነው። እነሱንም ይሄው የሚያማምሩ የጆሮ ጌጣጌጦች አልባሳት ከልብሶቻችን ጋር እንደውም ማች የሚያደርጉትን በምንፈልገው ዲዛይን በራሳችን መስራት እንችላለን ማለት ነው። በጣም ቀላል ነው። የምንፈልጋቸውን ነገሮች መስራት እንችላለን ማለት ነው። ይሄ ደግሞ የሞባይል የስልክ ማለት ነው። የስልክ ማንጠልጠያ ነው የሰራኋት። ይቺ ብቻ ናት፣ ተገዝታ ነው። ይሄ ራሴ ነኝ የሰራሁት ማለት ነው። ያው እነዚህ ማለት ነው እንደነዚህ። አሁን እነዚህ የሞባይል ናቸው፣ አያይዛቸውና የሞባይል ናቸው ማለት ነው። እነዚህ ደግሞ የጆሮ ጌጣጌጦች ናቸው። ይሄው የጆሮ ጌጣጌጥ ናቸው፣ የሚያምሩ ቆንጅዬ በምንፈልገው ዲዛይን የምንሰራቸው ማለት ነው። እነዚህ ደግሞ የቁልፍ መያዣ ናቸው። ያው የሚያምሩ ይሄም በፊደል በምንፈልጋቸው ይሄም የቁልፍ መያዣ ነው። በምንፈልጋቸው ነገሮች መስራት እንችላለን ማለት ነው። እነዚህ የጆሮ ጌጣጌጦች ናቸው። የፀጉር ማስያዣም እዚህ ጋር አለ። እነዚህ የሚያማምሩ የጆሮ የአንገት መስራት እንችላለን ማለት ነው። የአንገት አሁን ራሱ በዚህ ነው የሚሰራው። በነገራችን ላይ በዚህ ነው የሚሰራው። አሁን ይሄ በዚህ ነው የሰራሁት ማለት ነው። ይሄን በዚህ ነው የሰራሁት። ከቧም እንደዛው ማለት ነው። እንደዛ አድርገን መስራት እንችላለን። እሺ ላይይዝና ላሳያችሁ ማለት ነው። የሚያስፈልገን ይሄ ያስፈልገናል። ይሄ ጆሮም አለ፣ እንጥልጥል ጆሮ ምናምን አለ አይደለ? ይሄም አለ። ይሄ የአንገት የምንሰራበት የአንገትም ይሄ የአንገት ማተብ ላይ የምናደርገው እነዚህም አሉ። ይሄ ደግሞ ቦርሳ ልሰራ ስለሆነ የቦርሳ ናቸው። እሺ ወደ አሰራሩ ላያይዝና ላሳያችሁ ማለት ነው። እዚህ ጋር ደግሞ እነዚህ የጆሮ አነሳለሁ ማለት ነው። ይሄው ወዶችዬ ይሄው አያችሁ እንዴት እንደሚያምር አንቺ ተወዳቅ አጥብቁት። በነገራችን ላይ አጥብቁት። ሲጠብቅ እንትን ሌላ ላይ ያው እንደዛ አድርገን መስራት እንችላለን። ማስቀመጫ ገና የለኝም። እንግዲህ ማስቀመጫ አዘጋጅለታለሁ ማለት ነው። በወልባና ያስቀመጥኩት እንግዲህ ውዶችዬ እንደዚህ መስላል። አበረታቱኝ፣ ሰብስክራይብ አድርጉ። ሰብስክራይብ አዲስ ጀማሪ ነኝ እንግዲህ ይሄው የጆሮ ጌጥ። አሁን ደግሞ ይሄም የጆሮ ጌጥ ነው፣ አያይዘዋለሁ። ይሄን ታሳዩዋችሁ። አሁን ደግሞ የቁልፍ ላሳያችሁ። እዚህ ጋር ይሄም የበክላ ነው። በክላ የፀጉር ማስያዣ ነው። እሱን አሳያችኋለሁ። እነዚህም በክላ ናቸው። አሰራሩን ነገ እሰራላችኋለሁ። እሺ ይሄው በምትፈልጋቸው ፊደሎች መስራት እንችላለን። ይሄ የአንገት ናት። ይችም የአንገት ናት።
ይቺ አንገት ናትኝ። እነዚህ ማች የሚያደርጉ ናቸው። እነዚህ የጆሮ ጌጥ አለው። ይችም የአንገት ናት። የአንገት ናቸው። እዚህ ጋር ማች የሚያደርጉ ናቸው ማለት ነው። በምንፈልጋቸው ይሄው እዚህም የጆሮ ነው፣ ይሄም የጆሮ ነው። እንደቻለች ማለት ነው። እንደቻለች የጆሮ ናት ማለት ነው። እነዚህ የአንገት ናቸው። የአንገት ቆይ አንገቱን ላሳያችሁ። እሺ የአንገቱም እንደዚሁ እነዚህ ናቸው የሚያስፈልጉ። ከፍ ከፍ ያለ ቢሆን ይመረጣል። ይኸው እነዚህ ናቸው። እነዚህ ይታያል መሰለኝ። ክር የምንፈልጋቸውን ያህል ክር እንትን ብያለሁ። ቅድም አዘጋጅቻለሁ ማለት ነው። ይኸው እዚህ ጋር እንደዛ አድርገን ይሄን ቅድም ስላዘጋጀሁት ነው። ትንሿ ስለሆነች እችን ትንሿን ብናደርግለት ይመረጣል። ትልቁ እሺ ላይለን ይችላል። ይችም ማለት ነው። ይሄው እንደዚህ አድርገን እስች ጋር እናጣብቃታለን። ከዛ የትኛት ላክላችሁ ይችል ከሌለው ቪዲዮ ግን ይታያችኋል። ይሄ ማተቧ አንሳለች። ዝም ብዬ በግምት ነው የቆረጥኳትኝ። አንሳለች። አያት እዩት። እና አታለ ሌላውም ለሌላ እንትን ለራሱ ማድረግ እንችላለን። ይሄው ክሩንም ራሱ ይሄንንም የምትፈልጉትን ነገር ሸሌው ኦርደር ማድረግ ትችላላችሁ። የእንትኑ ኢንቦክሲን አሰራር ራሱ እንትን ላይ ሸሌ እኔም የጠለቁት ሸሌ ነው፣ አሳያችኋለሁ። ይሄ በጣም የምታምር በምንፈልጋቸው ዲዛይኖች የምንሰራቸው በጣም ቀላል የሆኑ ማለት ነው። እሺ ማራተው እባክህ እሺ አሁን ደግሞ የቁልፍ ላሳያችሁ። የቁልፍ ደግሞ ይሄው እጃችሁ ፍልቅቅ አድርገን ማድረግ እንችላለን። ይሄ ቀላል ነው፣ በጣም ከባድ እንትን አይልም። ይሄም ምንድን ነው የሚባለው? ይሄም ራሱ ከዛው ነው። ይሄው ወዶችዬ፣ ይሄው ይሄው የታያችሁት። እሺ ሌላ ደግሞ ቆይ ይችላል አሳያችሁ።
ደግሞ የስኳሯ ስትደርቅ ደግሞ አሳያቸዋለሁ። ይሄ ወዲያው ተሰርቶ ወዲያው ስለማይደርቅ ለዛ ነው። እሺ ይሄን የጀመርኩን እያሳየኋቸው የዚህን አሰራር ደግሞ አሳያቸዋለሁ። በነገራችን ላይ ኢንቦክሲውን ስትሰሩ ማለት ነው። አሁን አንዳንድ ሰዎች ለመናገር በጣም እንትን ይላሉ። የትኛው ነው? እኔ ብዙ ጊዜ ለፍልፍ ያለሁኝ ኮሜንት ላይ እንዴት ነው የማደርገው? ደግሞ አይደርቅም። በነገራችን ላይ ስለማይደርቅ የማይደርቀው ደግሞ ምንድን ነው? ሁለት አይነት ነው፣ ኤ እና ቢ ነው። ያ ስለሆነ ደግሞ ያኛውን ደግሞ የትኛው ትንሽ ነው አንዳንድ ላይ እናሳንሰዋለን። የትኛው ነው ትንሹ በዛ የሚል የትኛው ነው እንትን የሚል ነው። እና እኔ ራሱ አንድ ትብስ ሲሰርቼ ማለት ነው ተበላሽቶብኛል። ተበላሽቶ አልደርቀ ብሎ ማለት ነው። እና መሀሉን ግማሹ ደርቆ ግማሹ ደግሞ ትቡክ ይላልኝና በዚያ ላይ ደግሞ ሽታ ያመጣል። በጣም መጥፎ ነው። ያ ስለሆነ ጥየዋለሁኝ። በጣም የሚያምር ትብስ ነበረ። እና እናንተም ስትሰሩ በኩል በኩል አድርጉት። እሺ እንደዚህ ትናንሽ ነገሮች የፎቶ ምናምን ስትሰሩ በኩል በኩል የምታረጉትን ኤንም ቢንም አንድ ላይ ማለት ነው አንድ ላይ አድርጋችሁ እኩል በኩል ማድረግ። ለምሳሌ አንድ ካሳ አንድ ኮብ በኮብ የሆነ የፕላስቲክ ኮብ አለ አይደለ? ይሄ ወረቀቱ በዛ ተሆነ እንትን የምትለኩት ያንንም እንደዛ ያንንም እንደዛ፣ ግማሽ ተሆነ ደግሞ እኩል በኩል እንደዛ አይታችሁ እንጂ ሰርታችሁ ይበላሻል ማለት ነው። እንደዛ ስለሆነ ይሄው ለቁልፍ መያዣ ይችን ትመስላለች ማለት ነው። ይሄው ኦኬ፣ ይችን ትመስላለች። እንግዲህ ይሄ ነው። ሁለተኛ ደግሞ የሞባይሌ ማስቀመጫውን ደግሞ አሳያችኋለሁ።